ሰላም እንዴት ናችሁ? ሰሞኑን አንድ ቤቲ መላኩ የምትጫወተው የፍቅር ውጋጋን የተሰኘው ቆየት ያለ የብዙነሽ በቀለ ዜማ ላይ የተመረኮዘ ሪሚክስ ሰማሁና በአዲስ መልክ መምጣቱን በጣም ወደድኩት። እስኪ ለቅምሻ ትንሽ ስሙልኝና መልሳለሁ። በጥላ ስር የሚታየኝ ግሩም ድንቅ የሆነው የፍቅር ውጋጋ መኖሬንም የሚያሳየኝ ድም ያለምንም ነው ነፍሴ ተነስጋ በጥላ ስር የሚታየኝ። በነገራችን ላይ እንዲህ ውብ የሆኑ የቆዩ ሙዚቃዎችን ትንሽ ጨው ቅመም ምናምን አድርጋችሁ በዚህ መልክ ለምታሰሙን አቀናባሪዎች ምስጋና ይድረስ። ያ እንዳለ ሆኖ አዲሱን ሪሚክስ ከማድመጥ ባሻገር የመጀመሪያዎቹ ገጣሚያን በዚህ ዘፈን ውስጥ ምን ያህል ጥልቀት ያለው ሀሳብ እያስተላለፉ እንደሆነ በዚህ አጋጣሚ ማስመር ጥሩ ይመስለኛል። እናም መጀመሪያ ላይ በጭላንጭል የሚታየኝ ግሩም ድንቅ ሆኖ የፍቅር ውጋጋን መኖሬንም የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋን ትላለች። እዚህ ጋር እንግዲህ መውደድ ወይም ፍቅር እንኳንስ ውስጡ ሆኖ ወይም ተገኝቶ ይቅርና ገና በጭላንጭል የሚታየው ተስፋ እንኳን ምን ያህል ለውስጣችን ኃይል እንደሚሆን ነፍሳችንንም እንደሚያለመልም ውብ ሆኑ ስንኞች የሚያስታውሰን ነው። ቀጥሎም የፍቅር ውጋጋን መኖሬን ገለጠው፣ ጨለማ ኑሮዬን በብርሃን ለወጠው፣ ጮራው ሲፈነጥቅ ሰላም ሁሉ ተልሞ በፍቅር ውጋጋን ሕይወቴ ለምልሞ ትልና ልዙር ልንሸራሸር ቆላም ሆነ ደጋ በሕይወቴ መብራት በፍቅር ውጋጋን እድል ሆነ ሀብትስ ምን ይቸግረኛል መውደድ መብራት ሆኖ ልቤን ገልጦልኛል። ምንኛ ጥሩ ነው ለወደዱት መሞት የፍቅር ኃይል ነው ቁርጥ ያለው ሐሞት። እዚህ ጋር ደግሞ በተለይ ወደ መጨረሻው ያሉ ስንኞች መውደድ ለልባችን እንደ መብራት ሆኖ ብዙ ነገር እንደሚገልጥልን ብዙ ጸጋ እንደሚያሳየን ይጠቁምና ከምንም ነገር በላይ ደግሞ የፍቅር ኃይል ነው ቁርጥ ያለው ሐሞት በማለት ለምሳሌ በክርስትና እምነት ክርስቶስ እኛን ወዶ በመስቀል እስከ መዋል ያደረሰው ምክንያት የፍቅር ኃይል ለመሆኑ ማሳያ መሆን ሲችል እንዲሁም በዓለማዊው በኩል ደግሞ ከመውደድና ፍቅር ጋር በተያያዘ ሴት የላከው ሞት አይፈራም ከሚባለው ተረት ጀርባ ዋነኛው ምክንያት የፍቅር ኃይል ለመሆኑ ማጣቀሻ የሚሆን ይመስለኛል። በመግቢያዬ ከአዲሱ ሪሚክስ ለቅምሻ ያህል አስደምጬ ነበረ። ለመዝጊያ ደግሞ ብዙዬ ከተጫወተችው ኦሪጂናል የተቀነጨበውን ተጋበዙልኝ። የዘፈኑን ገጣሚ አውቄ ባመሰግን እመርጥ ነበረ። ምናልባት የምታውቁ ካላችሁ ታሳውቁኝ ደስ ይለኛል። ሰላም ሁኑልኝ። የሚታየኝ ግሩም ድንቅ ሆኖ የፍቅር ውጋጋ መኖሬን የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋ በጭላንጭል የሚታየኝ ግሩም ድንቅ ሆኖ የፍቅር ውጋጋ መኖሬን